አለይኩም ወራህመቱላሂ ወበረካቱሁ። ቤተሰቦች እንዴት ናችሁ? ሰላም በያላችሁበት ብያለሁ። ይህንን የቁርአን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉት፣ ላይክም ያላደረጋችሁ ላይክ አድርጉት። ትምህርት የምንማማርበት ነው፣ ቁርአን የምንለቅበት ነው፣ የራሴን ቁርአን ማለት ነው። ኢንሻአላህ ዛሬ የምናየው አደርሱ ሳኒ ሑሩፉል ሂጃኢል ሙረከባ ሁለተኛውን ክፍል የአልቃኢደቱ ኑራንያ ሁለተኛውን ክፍል የምናይ ይሆናል ማለት ነው። ሳናበዛ 3 መስመር በቂ ነው። ምክንያቱም ተብዛት ጥራት የሚባል ነገር አለና ማብዛት ሳይሆን ጥራት የተወሰነ መያዝ ልንረሳው የማንችለው ፊል ጭንቅላታችን ውስጥ ማስቀመጥ ይሻላል። ብዙ አንብቦ ምንም ሳይያዝ ብቅ መቅረት አስቸጋሪ ነው የሚሆነው እና 3 መስመር ክፍል 2ን የምናይ ይሆናል ኢንሻአላህ። በቀጣይ ደግሞ እንደዚህ 3 እያደረግን ያለን ማለት ነው። ክፍል 2 አደርሱ ሳኒ ሑሩፉል ሂጃኢል ሙረከባ። ይሄ ደግሞ የተናጠል ፊደላቶች ነበር ያየነው። እዚህ ጋር ሁለት የሆኑ በባለፈው ያየናቸው ፊደላቶች ይመጣሉ ማለት ነው። ሁለት ሆነው ሲመጡ እንዴት አድርገን እንለያቸዋለን? ማን ናቸው ብለን እንላለን ማለት ነው። እንዴት አድርገው የምናበበው ማለት ነው። መጀመሪያ ላይ የምናገኘው አሊፍ፣ ከዛ ለም አሊፍ በቀይ የተጻፈው ላም ነው፣ ከዛ አሊፍ ነው ማለት ነው። ለም አሊፍ፣ ከዛ አሁንም በጥቁር ያለው አሊፍ ነው፣ ቀዩ ላም ነው። ለም አሊፍ፣ ሁለቱም ተመሳሳይ ናቸው። በአሊፍ ለም አሊፍ ለም አሊፍ ለም ሐ ለም አሊፍ በለም በ كاف با كاف ألف با كاف تا كاف ثا. أدق مهلو إن شاء الله. الدرس الثاني حروف الهجاء المركبة. ألف لام ألف لام ألف باء ألف لام ألف ሶስቱም ላም አሊፍ ነው፣ ሶስቱም ማለት ነው። ስለዚህ እንዲያደነጋግሩን ቁርአን ላይ በሶስቱም አይነት መልኩ ሊመጡልን ይችላሉና ወደፊት ግር እንዳይለን እዚሁ አጥንተን እንድንሄድ ነው እዚህ ጋር የተቀመጠልን ማለት ነው። ላም አሊፍ ላም ሐ ላም አሊፍ እዚህ ጋር 3 ፊደል ነው ያለው። የመጀመሪያው ባ ነው፣ ለጥቁር ላም ነው፣ ቀዩ ለጥቁር ባ ነው። በላም በ ለጥቁር ካፍ ነው፣ ለጥቁር ካፍ ነው። ሁለቱም አንድ አይነት ነው፣ ሁለቱም ካፍ ነው፣ ልዩነት የለውም ማለት ነው። ካፍ በ ይሄ ሁለቱም ተመሳሳይ ነው። ብቻ ለምን እንደተደገመው ባላቅም ሁለቱም ተመሳሳይ ነው። ካፍ አሊፍ እነዚህ የአቋም ልዩነት አላቸው፣ ግን አነባበባቸው አንድ ነው። በዚህ መልኩ በመጀመሪያው መልኩም ይመጣል ካፍ፣ በሁለተኛው መልኩ የሚመጣበት ቦታ አለ ማለት ነው ቁርአን ውስጥ። በከፍታ ካፍ ደግሞ እዚህ ጋርም አለ፣ ይሄም ካፍ ነው። ፊደላቶች ጋር ሲመጣ በዚህ መልኩ ነው የሚመጣው ማለት ነው። ተከፈ ተ ነው፣ ይሄ ለጥቁር ካፍ ነው፣ ለጥቁር ተ ነው። ስለዚህ ይህን ይመስላል ማለት ነው። አንድ ጊዜ ጠቅላላ አድርጌ ላንብበው። አሊፍ ላም አሊፍ ላም አሊፍ በአሊፍ ላም አሊፍ ላም አሊፍ ላም ሐ ላም አሊፍ በላም ባ ካፍ ባ ካፍ አሊፍ በከፍታ ተከፍታ። ለዛሬ ይህን ይመስላል። ይህን ቪዲዮ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በሌላ ትምህርት እስከምንገናኝ ሰላም ያቆየን።